ቆንጆ ነች ያገባት ሁሉ ሸሂድ ነው። ክፍል 4 አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ዙበይር ቤተሰቦች እንደምን አላችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ኢንሻአላህ ብንቆይም ክፍል 4ን ይዤ መጥቻለሁ። አብረን እንቆይ። አብደላህ ሊሞት ነው መች እንዴት የሚለው ጥያቄ አጨናነቃት። ከባሏ የሚመጣላት አንዳንድ ምልክቶች ከቀን ወደ ቀን እያስጨነቃት ይሄዳል። በቅርቡ ሳልሞት አልቀርም ማለት ምን ማለት ነው? የሰው ልጅ በዚህ ለጋ እድሜው ካለምንም በሽታ የሚሞትበት ቀን መቃረቡን የሚሰማው ከመቼ ጊዜ ወዲህ ነው? የአብደላህ ሚስት ጭንቀቱ በዛባት። አብደላህ ጠላቶች ይኖሩትን ይሆን? እሺ ያ ከሆነ ለምን መዲናን ለቀን በማለት አንሄድም በማለት ከራሷ ጋር ትሟገታለች። አብደላህ ከውጭ ሲመጣ ያ የነበረው ጫወታና ደስታ ከቤቱ ተኖ በምትኩ ሐዘንና ውጥረት ሰፍኖበታል። የአብደላህ ንግግር አንድ ጥያቄ ላይ አተኮረ። ሀቢብቲ ከሞትኩ በኋላ ሌላ ባል ታገቢያለሽን? እስኪ ቃል ግቢልኝ። ከእኔ በኋላ ሌላ ባል እንዲያገባሽ በፍጹም አልፈልግም፣ ፈጽሞም አያስደስተኝም ይላታል። አብደላህ ሚስት ችግሯ ይህ አይደለም። ችግሯ አብደላህ ጋር ያላት ትዳር፣ ፍቅር፣ መተሳሰብና መተዛዘን ለምን ይቀጭ የሚል ነበር። በ8ኛው ዓመተ ሂጅራ ረሱል ሰለላሁ ዐለይሂ ወሰለም ጣኢፍን ሊወሩ ለጂሃድ ሰው እንዲዘጋጅ ከፍተኛ ጥሪ ያደርጋል። ሷሃቦች ሙሃጅሮችና አንሷሮችን የተወጣጡበት ወራሪ ረሱል ሰለላሁ ዐለይሂ ወሰለም የሆኑበት በ12000 የሚገመቱ ከፍተኛ ጦር ይዘጋጃል። ከጦሩም ውስጥ አንደኛው አብደላህ ኢብኑ አቡበክር አልሲዲቅ ረዲየላሁ ዐንሁማ ነበረ። ያቺ ታሪካዊ ቀን አብደላህ ከሚስቱ የሚለያይበት ቀን ከተፍ አለች። አብደላህ ሚስት በባል ማሰላሰል ጀመረ። የአብደላህ ሚስት በልቧ ማሰላሰል ጀመረች። የአብደላህ ያ አንተ ልሞት ነው የሚለው ስጋትህ ገባኝ። ይህማ ማንም ወታደር በጦርነት ላይ የሚሰማው ስሜት ነው፣ እርግጠኛ ነኝ በማለት ራሷን አጽናናች። ያቺ አብደላህ ለመጨረሻ ጊዜ ሚስቱን የሚያይበት እርሷም ባሏን ለመጨረሻ ጊዜ የምታይበት ሰዓት መጣች። አብደላህ የሚስቱን አይን ማየት አልቻለም። እንባ አይኑን ጋረደው። ይህንን ጨረቃ የሚመስለውን ፊቷን ለመጨረሻ ጊዜ ለማየት ሞከረ። የአይኑ ላይ እንባ አልተባበረውም። መሰናበቱን ጥሎ በተደጋጋሚ ስሟን ብቻ ነበር የሚጠራው። ኑዛዜም አልነበረውም። በልቡ ግን ብዙ እያለ ነው። ሌላ ባል አታግቢ፣ አላህ ወፈቆኝ ሸሂድ ከሆንኩ ጀነት ውስጥ እጠብቅሻለሁ። ሚስቱም ራሷን ሰብሰብ አድርጋ የአይኗን፣ የልቧን፣ የምላሷን ጉልበት አሰባስባ በሰመመን አንደበት አንድ ጥያቄ ትጠይቀዋለች። ግን ትመልስልኛለህ አይደል? ሄደህ እስከምትመለስ ናፍቆቶ ስለሚያስቸግረህ ነው እንዲህ ተረባብሸህ የምታነባው ትለዋለች። አብደላህ የዚህን ጥያቄ መልስ ለመመለስ አቅም ሆነ ጊዜ አልነበረውም። ጦሩ ሊንቀሳቀስ ስለነበረ ኢንሻአላህ በቀጣይ ክፍል 5 እስከምንመጣ ሰላም ቆዩ እላለሁ። ሰላም አለይኩም ወራህመቱላህ።